በጣም እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም እንዴት ናችሁ? ስመኝ እባላለሁ። አርክቴክት እና ኢንቴሪየር ዲዛይነር ነኝ። በዛሬው ቪዲዮ የአንድ ቤተሰብን ሳሎን አድሰን ሰርፕራይዝ እናደርጋቸዋለን። ያለን በጀት $200 ወይንም 33,000 ብር ነው። አንድ ሰብስክራይብ ያደረገን ሰው ብሩን የአንድ ቤተሰብ ቤት እንድናድስበት ነው የሰጠን። ቤቱ የቀበሌ ቤት ነው። 620 በ310 ነው ስፋቱ። ሲገባ እንደምታዩት በስተቀኝ በኩል ሶፋቸውና ቲቪያቸው አለ። በስተግራ በኩል ደግሞ ይህ ኮንትሮል ብፌ እና ፍሪጅ ነው ያለው። ቤቱ የጭቃ ቤት ስለሆነ ግድግዳው ስሙዝ አይደለም ብዙ። ለኮርኒስ ደግሞ የተጠቀሙት ይህንን ማዳበሪያ ነው። ምንጣፉም እንደምታዩት የተወሰነ አርጅቷል። ለመጠቀም ያሰብነው እነዚህን 3 ከለሮች ነው፣ ነጭ፣ ወርቃማና አረንጓዴ። ያሰብነው ዲዛይን ይሄ ነው። መጀመሪያ የኮንትሮል ብፌውን ቦታ ነው ለመቀየር ያሰብነው፣ በፊት ቲቪ የነበረበት ቦታ ማለት ነው። ምክንያቱም ሲገባ የሚታየው እሱ እንዲሆን ስለፈለግን ነው፣ ዲዛይኑ ስለሚያምር ማለት ነው። ቀጥሎ ሶፋ ጨርቁንና ምንጣፉን ነጣ ያለ ከለር ነው ለመጠቀም ያሰብነው። ግድግዳውን ደግሞ ነጭና ስስ የሆነ ጎመኔ ከለር ነው ለመቀባት ያሰብነው፣ የሚወዱት ከለር ስለሆነ። ሲገባ የሚታየውን ግድግዳ ደግሞ ለአይን እንዲስብ ለማድረግ ሲምፕል የሆነ በብረት የሚሰራ ኮንሶል ቴብል እና ከላይ ደግሞ መስታወት እንዲሁም ዲኮሬሽን ያሰብነው። በግራ በኩል ያለውን ቦታ ደግሞ ፍሪጁን ጠጋ አድርገ ነው የቡና ኤሪያ ነው እንዲሆን ያሰብነው። ተከታተሉን። ግድግዳው የተወሰነ ያበጠ ቦታ ስለነበረው እሱን ካፈረስን በኋላ ወደ ጂፕሰም እንሄድ ነው። ኦልሬዲ ሻካራ ስለሆነ ግድግዳው መቆርቆር አልተጠበቀብንም ብዙ። ጂፕሰሙ ሲያልቅ ይህንን ይመስላል። ቀጥሎ ወደ ቀለም እንሄድ ነው። ነጭና ሳሳ ያለ ጎመኔ ከለር ነው የመረጥነው። በርና መስኮቱም አረንጓዴ ከለር ስለነበረ ወደ ጥቁር ቀየር ነው። ይህንን ቦታ ደግሞ ስትራይፕ የሆነ ዲዛይን ነው ያሰብነው። ምክንያቱም ቤቱ አጭር ስለሆነ ረጅም እንዲመስል ያደርግልናል። እንደዚህ አይነት ቨርቲካል መስመሮችን ስንጠቀም ማለት ነው። እንዲህ ከለጠፋችሁ በኋላ የምትፈልጉትን ቀለም ከመቀባታችሁ በፊት ነጭ መጀመሪያ ቀቡ፣ ከዛ የምትፈልጉትን ቀለም ደርቡበት። እንደዛ ሲሆን ስትሬት የሆነ መስመር ይወጣላችኋል። ቀጥሎ ያደረግነው ኮርኒሱ ላይ ይሄን ጨርቅ መደረብ ነው። ከዛ በፊቱን ምንጣፍ አንስተን ከጠረግን በኋላ ይህንን ምንጣፍ ነው የቀየርነው። ጠረጴዛቸው ደግሞ ይህንን ነው የሚመስለው። ላሚኔት ስለሆነ ቀለም መቀባት ስለሚያስቸግረን ይህን ስቲከር ነው ለመለጠፍ ያሰብነው። ቀጥሎ ኮንሶል ቴብሉን ነው መስራት የጀመርነው። ይህን ብረት ካስፈየደን በኋላ ቀለም ቀባ ነው ጥቁር። ከዛ እላዩ ላይ የሚደረገውን ኤምዲኤፍ ላይ የኛውን ስቲከር መለጠፍ ጀመርን። ከዛ በመቀጠል ይሄን የግድግዳ አምፖል ለመስራት የሚያስፈልጉንን ነገሮች ለመግዛት ነው ወደ ገበያ ሄድ ነው። ከዛ እነዚህን እቃዎች መረጥን። ከዛ ይሄን እንጨት ከሰራን በኋላ በሞራሌ ማለት ነው የሚያስፈልጉንን ነገሮች ገዛን። ከዛ በዚህ መልክ ሰራ ነው ማለት ነው። ቀጥሎ ቦታ መቀየር ነው የጀመርነው። ኮንትሮል ብፌውን ቦታ ቀየርን። ከዛ ፍሪጁንም ማስጠጋ ነው። እንደዚህ መሰለ ማለት ነው ሲያልቅ። ቀጥሎ ቅድም ፊት ለፊት የምናየውን ግድግዳ ጋር ይሄን ኮንሶል ቴብል አስቀመጠን። ቀጥሎ መጋረጃ መስቀል ነው የጀመርነው። ስትራይፑን ከነጩ ቦታ ወይም ከኮንሶል ቴብል ኤሪያው ለመለየት ይህንን እንጨት ነው የተጠቀምነው። ላዩ ላይ ደግሞ የቀደሙን ስቲከር ነው የለጠፍንበት። ከዛ የሶፋ ጨርቅ ማልበስ ጀመርን። መጀመሪያ ዲዛይኑ ላይ ያሰብነው ነጣ ያለ ከለር ነበረ።
ነገር ግን ገበያ ላይ በዚህ ዋጋ ያገኘነው ነጣ ያለ ያገኘነው ይሄኛውን ነው። ያው ከግድግዳው ጋር ቢመሳሰልም ምንም ማድረግ አልቻልንም። ከዛ ወደ ማሰማመር እንሄድ ነው። ውጭ ወይም እዚህ ያላችሁ ቤተሰቦቻችሁን ሰርፕራይዝ ማድረግ የምትፈልጉ ከሆነ እንደዚህ ኃላፊነት ወስደን በነፃ እናድስላችኋለን። ለጊዜው ሐዋሳ ላሉት ቅድሚያ እንሰጣለን። የእናንተ $200 ደግሞ ምን ያህል ዋጋ እንዳላት ያያችሁ እና ማገዝ የምትፈልጉ የቻላችሁትን መጠን ማገዝ ትችላላችሁ። እናመሰግናለን። እንደዚሁም ሐዋሳ ላይ ያስፈልገዋል የምትሉትን ቤተሰብ ሜንሽን አድርጉልን፣ እኛ እንመርጣለን። ቡና ግን መጠጣበት ነበር። ቡና ቢጠጣበት እኛ ብቻ ባንሆን ጥሩ ነበር። ያስፋላችሁ። ክብር ለሱ ይሁን። ሌላ ቤት ነው የመሰለኝ። ጌታ ያሰባችሁ እናንተ ያሰባችሁበት ሁላ ድረሱ። ጤናችሁን ይስጣችሁ፣ እድሜ ይስጣችሁ፣ እንጀራችሁ ከፍ በደ። እኛ አላሰብንም። እግዚአብሔር እንግዲህ ያሳስቧችሁ ነው። እግዚአብሔር ይመስገን። ይህን ያደረገ አምላክ በጣም ነው የማመሰግነው። እንጀራችሁ ከፍ በደ። እኔ በእውነት ደስታ እንትን ብሎኝ የምናገረው ራሱ ጠፍቶኛል። በጣም ነው የማመሰግነው።